ማታ ማታ ጓሮ ላይ ያለው ሰላም በቃ ጸጥ ረጭ በቃ የሚሰጠኝ ደስ ገጠር ላይ በጣም ደስ የሚለኝ ማለት ነው ማታ ማታ ጓሮ ላይ ያለው ሰላም በቃ ጸጥ ረጭ በቃ የሚሰጠኝ ደስ እንዴ ምንሽ ነው? የቴዲ ዘፈን ሰምተዋል? አዎ ሰምቻለሁ። ምን ነው? ትራክ 50 ላይ ያለው በጣም ልብኝ ነው። ትራክ 50 የለም እንዴ? ትራክ 50 አለ ማጣኩና አላውቅም ብሎ። ኧረ የለም። ምን የሚል ነው ትራክ 50? ትራክ 50 ነው ሜሲ ሲጀምር ራሱ ማለት ነው። ዛሬ እናቶች ገበያ አለ። ገበያ ውስጥ እንደ እናቶች ለብሰን ገብተን ማለት ነው እቃ እንገዛለን። ያውቁኛል አያውቁኝ የሚለው ነገር አብረን እናያለን። ሌትስ ጎ። በቃ አሁን ወደ ገበያው እየገባ ነው። ሁሉም ሰው ፈርቶናል ነው። ታረው ያበራ አይሆንም። ሽንት ቤት አለ? ጓሮ ሄደሽና ጓሮ? ምን ነው ፈራ እንዴ? ኧረ ምን ከፈራ አብረን እንዴ? ኧረ እኔ አልፈራም። ወይኔ ማነው? ማነው? ጆኒ ትንሽ እኮ ጉንፋን ነገር እንጀምረዋ። ባለፈ እንትና መታዋ እንትና ንቃተልኝ። እኔ ግን እንዳትቆልፍልሽ ትንሽ ውፍረት መቀነሻ ከፈለካል እንትን ጀምሮ ችግር የለም። እኔ አትፍን ጀምሮ። አረ የኮረኮሬ ነው ዳኛ። መኮርኮር አይቻልም አትባል። አረ የኮረኮሬ ነው ዳኛ። ሲጀምር ጫማ ራሱ አይቻልም። የጫማ አውልቀው ና ተነስ። ይገማል። እኔ እንደውም አልጮትም። እናቴ ትሙት። ዛሬ ያለንበት ቦታ ጫት በጣም አለና ምርቃና ምን ይመስላል የሚለውን ነገር አብረን እናያለን። እንደምታዩት እነዚህ ዛፍ እንዳለ ጫት ናቸው። ያው ወተን እንሰብራለን ማለት እንግዲህ አሁን ልንሞክረው ነው። መረቀሽ እንደ ዳውዲ ጫቱ አለቀ። እባክህ ይጨመራል። ሌላ እናምጣ። እንግዲህ ያ ሰላላ መረቀነ ሌላ ጨምረናል ማለት ነው። ኧረ ይበቃል በእናትህ። ኧረ እባክህ ጫት እንጨምር እባክህ። እንግዲህ ሳንመረቅን ጫቱ አልቆብናል። ቀጣይ በደንብ እንሞክራ። እንዴ ኳስ ተቀብራ አስገቡ ብላችሁ ካልሆነ አጠፋዋለሁ። እንዴት እሷን ማስታወቂያ ያሰራውታል? አንዲት ቲክቶክ ላይ የምትወሰልት ወስላታ። እኛ እኮ ቪዲዮ ለምን ሰራች አይደል? ለምን አጠረ ነው። ከርስ እየወጣ ነው እና የምትሰራቸውን ቪዲዮች አይተዋል። ብዙ ጊዜ የባለጉ አሁን ለምሳሌ ይሄን ቪዲዮ አይተዋል። ምን አይነት የባለገ ኧረ ቻፕ አንተ ያበደ ነው ማለከሽ ቦስ ይቁረጥሽ። እና እንደዚህ አይነት የባለገች ልጅ ማስታወቂያ ማሰራት አግባብ ነው ወይ ነው እያልኩ ያለሁት እኔ። እንደዚህ አይነት የባለጉ ቪዲዮችን እንትና ነው የኔን የአይ ኮርስ ተቀላቀሉ። አስገባ ባሎሽ ማስታወቂያ ብር ቫይራል ነው። ሴዶ የበሰበሰ ብሎኬት ነው የሚሰብረው የምትሉ ሰዎች ዛሬ ላሳያችሁ እዚህ ድረስ መጥቻለሁ ማለት ነው። ተመልከቱ። ያዝ በረመታ እንታ ንፋበረ ወይኔ ምንድነኝ ነው? ወይኔ ሞት አይደለም እንዴ? ዶክተር ቆይ አንዴ ቂማሳት ነው ወንድሜ። እንዴት ሆነ? የትኛው ነው ወንድሜ? እግሩ ሊቆረጥ የገባው ለምን አሳብ ትቀይራለህ? አንገቱ አላልክም? አረ ማን ነው አንገቱ ያለው? እግሩ ነው የሚቆረጠው። ቆረጥ ነው እኛ አንገቱ ምን አንገቱ አላልክም? አረ ማን አለ? እግሩ ነው እኮ የሚቆረጠው። ችግር የለም አሁን መቁረጥ ይችላል እኮ እግሩ። አሻንጉሊት አረግኮ እንዴ ዶክተር? በእናትህ አራት ቀልድ ችግር የለም እንትን እያ ነው አሰዱ 10 ሚሊዮን ፈጠዷ። ምንድነው እናንተ ሀሳብ የምትቀያየሩ? ሲጅኝ እኔ አልጮትም። በቃ ሲጀመር ይኸውልህ በሃይማኖትም ጠያይቄ ነበር አይሆንም። እስቲ አንተ ሴዶና ጆኒ ተጣሉ የሚል በሐዲስም በመጽሐፍ ቅዱስም አምጣልኝ፣ ማስረጃ አምጣልኝ። እንጮታለሁ ፈርቼ እነሱን የፈሩት ይኸውልህ ማዘር አትስማ ብዬ ተናግሬ ነበር። ይኸውልህ ጌችና ጆኒ ሄደው ለማዘር እንደነገሯት ደርሼበታለሁ። እኔን ለማስወጣት ማለት ነው። ፈርተውኝ አበሻ እዚህ ጋር ይስማ
እኔም ፈርተውኝ ማለት ነው እንዳልገባ ከውድድሩ ለማሰናበት ማይደረገው ሴራ የለም። ይኸውልህ እና እኔ አልጮትም። በቃ ወርግ ቢዘንብልኝ እኔ አልጮትም። ምንም ፈርቼ ምናምን አልጮትም። በቃ መብት አይደል እንዴ? ዳዋ ምን እያረክስ ነው? ይኸውልህ ብራዘር ቀኔ እየፈታው ነው። ብራዘር ይኸውልህ ቀኔ እየፈታው ነው። ከአንድ ኢትዮጵያ በቀር የሚለው ይኸውልህ ይሄ ሌሌ የሚለው ለምን እንደተዘፈነ ታውቃለህ? ትርጉም አታውቀው? ይኸውልህ ሌሌ ማለት ነው። ይኸውልህ ሁለት ጊዜ ነው ሌሌ ያለው እና ሌሌ ይኸው እዚች ጋር ሌሌ ቱ ስኩዌር ትለዋለህ ቀኔው ለመፍታት ማለት ነው። ከዛ በሶስተኛው ላይ ሌሌ ነገር ብሏል ማለት እዚህ ጋር ምንም ነገር የለውም። ቀጥታ እነሱን ይነካው። እናቴ ትሞት ምንም ነገር የለውም። እነሱን ይነካው። ይሄ ቪዲዮ ለጌች አድርሱልኝሽ። ለአረፋ ሀገር ቤት ገብቻለሁ አልመለስም። በዛው በነፃ ላይ ያለጣልጥ እኔ ገንዘብ ሊሰራብኝ ለኪሴ ለፊት ለፊት ኪሴ 20 ሚሊዮን ብር ለኋላ ኪሴ 20 ሚሊዮን ብር 40 60 ሚሊዮን ብር ተሰጥቶኝ ማለት ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስም። ሞኝን ፈልግ። ኢሮፕ ነው ያለው ተው ለአረፋ አድርሱለት። ስማ ተሳስተን እንደዚህ አይነት ቪዲዮ ብሰራ ከዚህ በኋላ ይሁን ጾታን ነው የምቀይረው። ሰማ ያው ታናሽ ስለሆነ እኔ ምንም ቢያወራ ቀድሞ ነው እኔ ምንም አልያዝኩበትም። እኔና እሱ ጓደኛሞች ነን። እንደ ታናሽ ነው ማየው ማለት ነው። ይደቅ አይዶን ግበሽ ና ብላ ብላ አበላ አለው ተደብቅ ለቀረጣ ዝም ያለ ስንት ኪሎ ነው? እኔ 20 ኪሎ 2 ኪሎ ነው። ይሄ ሁሉ ተዘጋጅቷል። መፈረም ትችላለህ። ልፈርም ስም ምናምን እጽፋለሁ። አይ ዝም ብለህ ፈርም። እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋት ደውል። አረ ፈርመህ ትደውላለህ። ችግር የለውም እኮ። አይ አንዴ ልሰናበታትና አረ ምንም ይሄ ፈርመህ እንደውላለን። ችግር የለውም ፈርመው። መች ነው ግን የሚሆነው? ከአንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻልም? ጾምን ምናምን። አረ አንተ ችግር የለውም። ምንም ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ። ይኸው ፈርምና ችግር የለውም። መደረብ ምናምን ግን አይቻልም። እናት ኧረ አንተ የፕሮፌሽናል ውድድር እኮ ነው። በፕሮፌሽናል ወይ ነው መሆን ያለበት። በቃ እኔ ግን ይኸው ያለ ብር ነው የገባሁት። ችግር የለውም። ምሳ ትበላለህ። ይኸውልህ እንዴ ካላገባ እንዳታገባሽ። እኔ አግቼው የሆንኩትን ስለማታገባ እንዳታገባው ልጅ ነገርኩ ነው። ህይወቴ ተበሰለ ህይወቴ ነው የሚበላሽው እንዴ ልጅ ዳውድ አንዴ ወይኔ አበደ። ይማ መቅረጽ አለብኝ። ዳውድ ተተገባት እየነገርኩ ነው። እንዳታገባው ነው እየነገርኩ ነው። ዳውድ ተመለስ ኦኒ ጁጁሱ ንቃተ እንዲና ጆኒ እንቁላል ይዟል። ኧረ ያገር ነው ያዘው። ኧረ እባክህ እናቴ ትሙት ያገር ነው እንዴ! ምርጥ ነው። ኧረ አሪፍ ነው። አያገኝም ጆኒ ና ብያለሁ።